ብብትሽ ከሌላው የሰውነትሽ ቆዳ ይልቅ ጠቆር ያለ ሆኖ ከታየሽ አታስቢ፣ ምክንያቱም የአብዛኛው ሰው ችግር ነው። አንዳንዴ መላጨት፣ ላብ ወይም ደግሞ ቆዳን የሚያስቆጡ ምርቶችን መጠቀም አካባቢውን ይበልጥ ጠቆር ብሎ እንዲታይ ሊያደርግ ይችላሉ። ዛሬ ብብትሽን በተቻለ ሁኔታ ለመንከባከብ በቤት ውስጥ ልታደርጊያቸው ስለምትችያቸው ቀላል ነገሮች እናወራለን። አንደኛ፣ ስትታጠቢ በጥንቃቄ ይሁን። ጥቁረቱ በፍጥነት ይጠፋልናል ብለን በማሰብ ስንታጠብ በኃይል ማሸት ጊዜን ማባከን ብቻ ሳይሆን ይበልጥ እንዲጠቆር ልናደርገው ሁሉ እንችላለን። ይህም የሚሆንበት ዋነኛው ምክንያት የብብታችን ክፍል በጣም ሴንሲቲቭ መሆኑ ነው። ስለዚህ ሁሌም ቢሆን ስንታጠብ በኃይል ማሸት የለብንም ማለት ነው። ሁለተኛ፣ ብብትሽን በምትላጭው ጊዜ ጥንቃቄ ማድረግ። አሁን ደግሞ በብብትሽ ላይ ትልቅ ተጽዕኖ ከሚያሳድሩ ነገሮች አንዱ በሆነው በመላጨት ላይ እንነጋገር። በተደጋጋሚ በአንድ ምላጭ ብቻ ከሆነ የምትጠቀሚ ወይም ደግሞ አንድ ቦታ ላይ ደጋግመሽ የምትላጭ ከሆነ የብብትሽ ቆዳ አሁንም ቢሆን የመቆጣት እድሉ ከፍተኛ ነው። ስለዚህ ጸጉሩን ማስወገድ እንጂ ቆዳውን ማንሳት ግብሽ አይደለም ማለት ነው። ስለዚህ የግድ ስትላጭ ጥንቃቄ ማድረግ ይኖርብሻል። ሶስተኛ፣ እርጥበቱን መጠበቅ። ሻወር ከወሰድሽ በኋላ መርሳት የሌለብሽ ነገር ብብትሽን በደረቁ መተው ነው። ቤትሽ ውስጥ ያለ ማለስለሻን ብብትሽን ከተላጨሽ በኋላ ተቀቢው። ነገር ግን ተላጭተሽ ከጨረስሽ በኋላ የመቆጣት ወይም የማቃጠል አይነት ስሜት ከተሰማሽ ማቃጠሉ በራሱ እንዲረጋጋ ጊዜ ስጪው። ምንም ነገር ከመቀባትሽ በፊት መረጋጋቱን ማረጋገጥ አለብሽ። 4 የላበት ማጥፊያ ብለሽ የምትጠቀሚውን ፕሮዳክት መርምሪ። አንድ የተወሰነ የላብ ማጥፊያ ብብትሽን የሚያቃጥል ወይም ደግሞ የሚያሳክክ ወይም የሚያቆስል ከሆነ መጠቀምሽን አቁሚ። ወደ ለስላሳና ሽታ ወደ ሌላው ፕሮዳክት ለመቀየር መሞከርና ቆዳሽ ለአዲሱ ፕሮዳክት የሚሰጠውን ምላሽ ማየት ይኖርብሻል። 5ኛ፣ ቤት ውስጥ የብብት ጥቁረትን ለመቀነስ የሚረዱሽ ማስኮች። በመጀመሪያ የብብትሽን ጸጉር ለማስወገድ የሚረዱሽን ቀላል ነገሮች ልንገርሽ። ግማሽ ኩባያ ስኳርና ግማሽ ሎሚን ከቀላቀላችሁ በኋላ 2 ማንኪያ ውሃ ጨምራችሁ አፍሉት። በዚህ መልኩ ከፈላ በኋላ እስኪቀዘቅዝ ጠብቃችሁ ልክ እንደዚህ እስከሚሆን ድረስ ጠብቃችሁ ጸጉሩ ያለበት ቦታ ላይ ማድረግና ማንሳት። ይህም በቀላሉ የብብታችሁ ጸጉር እንዲነሳ ይረዳል። በዚህ መልኩ የብብትሽን ጸጉር ካነሳች በኋላ ቡና፣ እርጎና ማርን አንድ ላይ ቀላቅለን የጠቆረው የብብት ክፍል ላይ መቀባት። ከዛም ለ10 ደቂቃ ያህል ካቆየን በኋላ በቀዝቃዛ ውሃ መታጠብ። ምናልባት ይሄኛው ካልተመቸን ደግሞ በቀላሉ ቤታችን ውስጥ የምናገኘው ሌላ ቀላል አሰራር አለ። ይህም ግማሽ ቲማቲም ላይ ስኳርና እርድን በመጨመር የጠቆረውን ቦታ ማሸት ይሆናል። ቢያንስ ለ3 ደቂቃ ያህል ካሸነው በኋላ በቀዝቃዛ ውሃ ይሄኛውንም መታጠብ። ብብትሽን በተሻለ ሁኔታ መንከባከብ ለመጀመር በእርግጥም ውስብስብ ነገር አያስፈልግሽም። 6 አለባበስሽን አስተካኪ። ሁሌ ከብብትሽ ጋር የሚጣበቅ አይነት ልብስ የምትለብሺ ከሆነ ይህ ብብትሽን አየር በማሳጣት ላበት በተደጋጋሚ እንዲፈጠር ያደርገዋል። የላበት መብዛት ደግሞ ለብብት መጥቆር ዋነኛው ምክንያት ነው። ስለዚህ በተቻለ መጠን አካባቢው አየር የሚያገኝበትን አይነት ልብስ ልበሺ። 7 ጎጆ የሆኑ የቤት ውስጥ መፍትሄዎችን አትጠቀሚ። እና እባክሽን በሶሻል ሚዲያ የሚሰራጨውን ጠንካራ የቤት ውስጥ መፍትሄ በጥንቃቄ ተመልከቺ። በቤት ውስጥ የምናገኛቸው ቀላል ምርቶች ሆነው እንኳን ቆዳችንን ሊያቃጥሉና ሊያቆስሉ ስለሚችሉ እንደ ቤኪንግ ሶዳና የጥርስ ሳሙናዎችን ከመጠቀም ተቆጠቢ። እነዚህ ነገሮች በተለይም በዚህ ተነካኪ በሆነ የሰውነት ክፍል ላይ ቆዳሽን ሊያቆስሉት ይችላሉ። የቆዳ መቆጣት ደግሞ ወደ ባሰ ጥቁረት ወይም ደግሞ ፒግመንቴሽን ሊያመራ ይችላል። ስለዚህ አንዳንዴ የተሻለው የተፈጥሯዊ እንክብካቤ ምንም አለማድረግ ወይም ደግሞ የሚጎዱንን ነገሮች ማቆም ነው። 8 ታጋሽ ሁኚ። በመጨረሻም ጊዜ ስጪው። የብብትሽ ጥቁረት በወራት ወይም በአመታት ሂደት ውስጥ ቀስ ብሎ የመጣ ከሆነ በ3 ቀን ውስጥ ሊጠፋ ይችላል። በጥቂት ቀናት ውስጥ ፈጣን ለውጥ ስላላየሽ ብቻ በየጊዜው የምታደርጊውን ነገር አትቀያይሩ እና ለምታደርጊው እንክብካቤ ትንሽ ጊዜ ስጪው። አስታውሽ፣ የጠቆረ ብብት መኖር ሙሉ ለሙሉ የተለመደና ተፈጥሯዊ ነገር ነው። አላማችን ፍጹም ነጭ ማድረግ ሳይሆን ጤናማና ምቹ ቆዳ እንዲኖረን ማድረግ ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በኮሜንት ላይ ደግሞ ይሄን ቪዲዮ
የት ሀገር ሆናችሁ የት አካባቢ ሆናችሁ እንደምትከታተሉ ታስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ